እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የተነበበልን ወንጌል የዮሐንስ ወንጌል ስንት ነበር? 14 ነው። 14 ቁጥር ስንት የጀመሩት? 22 ላይ ነው እና ይሄ 14 በሙሉ ባለፈው ጀምሮ እንደተነጋገር ነው። የምዕራፍ 14 ዮሐንስ ወንጌል መጨረሻ ላይ የተሰጠ ትምህርት ነው። በነገራችን ላይ መጨረሻ ማለት አይታችሁት ከሆነ እኔ ሄዳለሁ ዓለም አያየኝም፣ እናንተ ግን የተወሰነ ቀን ታዩኛላችሁ፣ ለጥቂት ቀን ከእናንተ ጋር አልኖርም፣ እንደገና ደግሞ ያችኋለሁ እያለ የማበርታት የማጽናናት ትምህርት ነው። ለነሱ የጭንቀት ምዕራፍ ነው። ለደቀ መዛሙርቱ የጭንቀት የውጥረት በጣም የፍርሃት ምዕራፍ ነው። ይህን ስታዩት ሕይወታቸው በሙሉ እዚህ ላይ የተጨናነቀ ሕይወት ነው የምታዩባቸው ደቀ መዛሙርቱ። ለምን የሚሰጠው ትምህርት እየነገራቸው ያለው ከነሱ አለማመን ጋር ተጨምሮ በጣም ጭንቀት ውስጥ ነው ያሉት። አይምሯቸው በጣም ይረበሻል። ለምን እየተነገራቸው ያለ ነገ ከነገ በኋላ ሐዘን ነው እየተባለ ነው እየተነገራቸው ያለው። ይሄ ትምህርት የሚያሳየን ያለው ግን በተዛዋሪ ሐዘን ይንገራቸው እንጂ ብቻቸውን እንዳልሆኑ ከነርሱ ጋር እንደሆነ ደግሞ ይነግራቸዋል። ግን እንደኔና እንደናንተ ሕይወት በጣም ያልተለወጠ ሕይወት ስለነበር የነበራቸው ያኔ ገና በልጅነት አይምሯቸው ስለነበር ያ ማጽናኛ ትምህርት እየተሰጣቸው ያ ከነሱ ጋር እንደሚሆንና ሁሉን ነገር እንደሚያከናውንላቸው እየተነገራቸው ራሱ መጽናናት አልቻሉም። ለምን? በሕይወታቸው ገና መለወጥና እርሱ አብሯቸው ያለ ሁሉን የሚችልና አብሮ መኖር ለዘላለም እንደሚችልና ሁሉን እንደሚሰራ ያላቸው ግንዛቤ አናሳ ነበር፣ ዝቅተኛ ነበር። ያ በመሆኑ በጭንቀት ነው ይሄን ምዕራፍ እና እርሱ ደግሞ ሁለት ያው ለዚህ ምዕራፍ ውስጥ እንዲያው ምን ይላቸዋል? ሁለት ቦታ ላይ ልባችሁ አይታወቅ፣ ልባችሁ አይረበሽ፣ አትፍሩ፣ አትደንግጡ፣ ፊታችሁን ጥሩ ሆኖ አላይ፣ በፊታችሁ ጥሩ ነገር አላይ፣ ድንጋጤ አይባችኋለሁ፣ ፍርሃት አይባችኋለሁ፣ ተስፋ መቁረጥ አይባችኋለሁ። ስለዚህ ለምንድን ነው የምትፈሩት? ለምንድን ነው የምትደነግጡት? እኔ እኮ ብሄድ ሌላ ልክ እንደኔ ያለ እኔን የሚያክል እኔን የሚመስል ከኔ ጋራ የሚኖር አሁንም ያለ ለዘላለም ከእናንተ ጋራ የሚኖር ኃይል እሰጣችኋለሁ፣ አጽናኝ እሰጣችኋለሁ፣ አስተማሪ እሰጣችኋለሁ፣ የሚረዳችሁ እሰጣችኋለሁ እና ለምንድን ነው የምትፈሩ ይላቸዋል። እና እነሱም ደግሞ ፍርሃት ስላለቀቃቸው አሁንም ይጠይቃሉ። ምዕራፍ ቁጥር 7 ላይ አንዱ ደቀ መዝሙር ዛሬ እንግዲህ ይሄ ደግሞ በአንጻሩ የሥላሴ ትምህርት ያለበት ምዕራፍ ነው። ዛሬ ቅድም ሲዘመር እንደሰማችሁት በቤተ ክርስቲያናችን ሥላሴ እያል የምናስብበት ዕለት ነው። የእግዚአብሔርን አንድነት ሦስትነት ትምህርት ምእመናኑ እንዳይረሱት በየወሩ እንዲያስቡት የሥላሴ ትምህርት እንዲሰጥበት ሥላሴ ማን ነው ለመሆኑ ሲሉ ምእመናን በዚህ ቀን በሰባት እንዲያስቡት ትምህርቱን እንዲማሩ እንዲያውቁት ሥላሴ ስንት ነው፣ ሥላሴ ማን ነው ሲባሉ መመለስ እንዲችሉ በስፋት ስለ አብ ስለ ራሱና ስለ መንፈስ ቅዱስ ያስተማረበት አንቀጽ ነው። በዚያው ደግሞ አሁን የምናየውም ያንኑ ነው።
እና አሁን ይሄ ለነሱ ግልጽ ስላልነበረ አብ ማን ነው ቁጥር 7 ላይ አንዱ ደቀ መዝሙር አብ ማን ነው? አብን አሳየንና ይበቃናል። ባለፈው ተነጋግረናል። አብን አሳየንና ይበቃናል። አብ ማን ነው ብሎ ጠየቀ አንዱ ደቀ መዝሙር። እኛ አብ አይገባንም፣ እኛ እያየን ያለነው አንተን ነው፣ የምታስተምረን አንተ ነህ። አብ የምትለው ነገር ማን ነው አሉ። አይ ፊልጶስ አሉ፣ እስካሁን አብን አላየኸውም፣ እስካሁን አብን አልተረዳኸውም። አብ እኮ ማለት በእኔ ውስጥ ያለ አሁን የሚናገር አሁን የሚያስተምር እርሱ አለ። እኔን ስታየኝ አብን አይተኸዋል። አብና እኔ ስንት ነን ያለው? አንድ ነን ማለት በምንድን ነው? አንድ ነን ማለት በምንድን ነው? አብና እኔ አንድ ነን ሲል አሁን ኢየሱስ ክርስቶስ ምን ለማለት ነው? አብና እኔ አንድ ነን አለ። ምን ማለት ነው? አብና እኔ አንድ ነው እመን። እኔን አየኸኝ ማለት አብን አይተኸዋል። አሁን ካንተ ፊት ነው እያናገረ ያለው እያስተማረ ያለው። አሁን የሚናገርህ አብ ነው። ስለዚህ አብ በእኔ ውስጥ አለ እና አብና እኔ አንድ ነን ማለት አትጠራጠር። ስለዚህ አብን አሳየን አትበል፣ አይተኸዋል፣ አሁን እያየው ነው ማለት ነው። እና አብና እርሱ ኢየሱስ ክርስቶስ አንድ የሚሆኑት በምንድን ነው? ኢየሱስ ክርስቶስ አምላክ ነው አይደለም እንዴ? ኢየሱስ ክርስቶስ ጌታ ነው፣ ፈጣሪ ነው፣ ሁሉን ቻይ ነው፣ ዓለምን የፈጠረ ነው፣ ፈጥሮ የሚገዛ ነው፣ የሚመግብ ነው፣ የሚያስተዳድር ነው፣ የሚመራ ነው። እንደገና ዓለምን ካለመኖር ወደ መኖር እንዳመጣ እንዲታይ እንዳደረገ አሁን ደግሞ ከመኖር ወደ አለመኖር የሚለውጥ ነው። ማን? ኢየሱስ ክርስቶስ። አብ ያስልጣን አለው። አብ ያስልጣን አለው። አምላክ ነው፣ ጌታ ነው። ስለዚህ አንድ ነን። በእኔ ውስጥ ነው ሲናገር የኔ ልቤ ማን ነው እያለው ነው። የኔ ልቤ ማን ነው እያለው ነው። በእምነናለው ሰው ያለ ልብ መኖር ይችላል እንዴ? አብ ያለ ወልድ፣ ወልድ ያለ አብ፣ መንፈስ ቅዱስ አብ ያለ ወልድና ያለ መንፈስ ቅዱስ፣ ወልድ ደግሞ ያለ አብና ያለ መንፈስ ቅዱስ፣ መንፈስ ቅዱስ ያለ አብና ያለ ወልድ መኖር አይችሉም። ትምህርቱም አይሰጥም፣ ይበላሻል። ስለ አብ ስንናገር በዚያ ውስጥ የማን ትምህርት አለ? የወልድ ትምህርት አለ። ወልድ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው ሰው የሆነው። ስለ መንፈስ ቅዱስ ስንናገር ማን አለ? ለምን? ልብ አብ ነው። ስለ ቃል ስንናገር ደግሞ አብ ተናገረ ስንል ማን አለ በአብ ውስጥ? እግዚአብሔር ወልድ ኢየሱስ ክርስቶስ። ለምን? ቃሉ ማን ነው? ቃሉ ማን ስለሆነ ነው? ወልድ ነው። ወልድ ሲናገር በውስጡ አብና መንፈስ ቅዱስ አሉ። አብ ልብ ነው፣ መንፈስ ቅዱስ ደግሞ ምንድን ነው? እስትንፋስ። አንድ ሲናገሩ ሶስቱም በአንድነት ይናገራሉ። አሁን ስንማር ያስተምሩናል፣ ይመክረናል። በምንነቱ አብ ወልድ መንፈስ ቅዱስ ስሙ ነው፣ ግን በውስጥ የማይለያዩበት የተቆራኙበት ህልዋን ሆነው አንዱ ባንዱ ተገነዛዝበው የሚኖሩበት መሆን የሚባለው ነገር አላቸው። ስለዚህ ምን አለው? አብ እኔን ያየ አብን አየ። ስለዚህ አብን አሁን አይተዋል። ለምን ትጠይቃለህ? አሁን አንደኛው ደቀ መዝሙር ደግሞ ያስቆሮቱ ያይደለ ይለዋል። ይሄን ደግሞ ምንድነው የሚለው? ቁጥር 22 ላይ ያስቆሮቱ ያይደለ ይሁዳም ጌታ ሆይ ለዓለም ሳይሆን ራስህን ለእኛ ልትገልጥ እንዴት ትችላለህ? እንዴት ነው አለው። ኢየሱስም መልሶ አለው የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴ የሚወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። አሁን እችን እስከ መጨረሻ ያለችዋን ሶስት ክፍል አድርጋችሁ ብታዩት የመጀመሪያዋ ከ22 ጀምራ እስከ 26 ድረስ ያለው አንድ ክፍል ነው። ከ26 ደግሞ
እስከ 27 ያለው አንድ ክፍል ነው። ከ27 ጀምሮ እስከ መጨረሻው ደግሞ አንድ ክፍል። ስለምንድን ነው የሚያወራው? የመጀመሪያው እግዚአብሔርን መውደድ ማለት ትእዛዙን መጠበቅ እንደሆነ፣ ሁለተኛው ደግሞ ስለ አጽናኙ መንፈስ ቅዱስ፣ ሶስተኛው የመጨረሻው ሰላምን እሰጣችኋለሁ ነው የሚለው። ሰላምን እሰጣችኋለሁ። ያው ያስቆሮቱ ያይደለ ይሁዳ ስለዚህ ላይ ስታነቡ የይሁዳ ጌታን ያስያዘው እንዳይመስላችሁ። ይሁዳ የሚለው እዚህ ላይ ታዲዮስ የሚባለው ደቀ መዝሙር ነው። ታዲዮስ ከ12ቱ አንዱ ታዲዮስ ነው። እና ይህን ጥያቄ የጠየቀው ደግሞ ታዲዮስ ነው። ምን ሆኖ ነው የጠየቀ? ትምህርቱ ከበደው። ጥቂት ጊዜ ከእናንተ ጋር እኖራለሁ፣ እዚያ አልኖርም፣ እንደገና ደግሞ ትንሽ ከእናንተ ታኛለችሁ፣ ዓለም ግን አያየኝም እያለ ሲያስተምር አሁንም ተጨነቀና እንዴት ነው ለዓለም አልታይም ለእናንተ ግን እታያለሁ የምትል ምን አይነት ትምህርት ነው አለ። ይህ በጣም የመጨነቅ ነው። አሁን ዓለምን እንዴት ነው ዓለም አያየኝም፣ በዓለም እየኖር እንዴት ዓለም አያየኝም ትላለህ? የት ልትሄድ ነው አለ። ከላይ እኮ እኔ ከእናንተ ጋር ከዚህ በኋላ አትሸበሩ እያለ ሞቱን መጀመሪያ ነግሯቸዋል። ይሄ ትምህርት ደግሞ የተሰጠው ሐሙስ ነው። ሐሙስ ማለት ዓርብ ሊሰቀል እግር ካጠበ በኋላ ራት ከበሉ በኋላ ቅዱስ ቁርባንን ከሰራ በኋላ ይህን ትምህርት አስተማራቸው እና እንዲጽናኑ የመጽናኛ ትምህርት። አሁን እኛ ሰው ሲጎዳ ሐዘን ሲሆን እንደምናጽናናው ይህን ትምህርት አስተማራቸው እና ምን አላቸው? ዓለም አያየኝም እናንተ ግን ታዩኛላችሁ ሲል ተጨነቀ በጣም አይምሮን ከበደውና ለምንድን ነው እንዲህ የምትላለው? ወዲያው ያን ጭንቀቱን በሌላ ትምህርት ተካው። ኢየሱስ ክርስቶስ ምን አለ? የሚወደኝ ቢኖር ትእዛዜን ይጠብቃል። እንግዲህ እሱ ያለው ለዓለም ዓለም አያየኝም ያለው በዚህ ነው ነበር። ግን ጥያቄው የተጠየቀው ከራሱ ጭንቀት ስለሆነ ትምህርቱ ወዲያው ቀየረ እና ምን አለው? የሚወደኝ ቢኖር ምንን ይጠብቅ ነው ያለው። ከዚህ እንውሰድ። ቅድም በሶስት ይዛችሁ ለራሳችሁ ተወሰዱ ያልዋችሁ ይሄ ነው። እግዚአብሔርን ከወደድን የሚያዝዘን የሚወደኝ ቢኖር የመጀመሪያው ትእዛዝ ይጠብቅ። እወደዋለሁ የምንል እግዚአብሔር እንዲረዳን ስንፈልግ እግዚአብሔር ከኔ ጋር ነው የምንል ከሆነ ትእዛዙን እንጠብቅ። ትእዛዙ ደግሞ ከባድ አይደለም ነው የሚለው መጽሐፍ ቅዱስ። ምንድን ነው? እግዚአብሔርን ስትወድ በእግዚአብሔር ጎን ደግሞ ማን አለ? ባልንጀራህ አለ። ባልንጀራህን እንደምን ነው የሚለው? ይህን ነው ትእዛዜን ይጠብቅ ማለት የመጀመሪያዋ ትእዛዝ ባልንጀራን እንደ ራስ መውደድ ማለት ነው። ባልንጀራን ትእዛዙን መጠበቅ ማለት ይሄ ነው። እግዚአብሔርን የወደድን እንወዳለን ብለን ባልንጀራችን የማንወድ ከሆነ ውሸታም ነው የሚለው። እንዲሁም ሐዋርያው ዮሐንስ በሌላ መልእክቱ ላይ የምታየውን ወንድምህን ሳትወድ የማታየውን እግዚአብሔርን እወዳለሁ ብትል አንተ ሐሰተኛ ነህ ይላል። እያየኸው እያየሻት እህትሽን፣ ጎረቤትሽን በሃይማኖት የሚመስሉን የማይመስሉን ሰው የሆኑትን ሳንወድ እግዚአብሔርን እናመልካለን እግዚአብሔርን እንወዳለን ማለት አንተ ምንድን ነህ ያለው ሐዋርያው? ውሸታም ነህ ያለው። ያኛውን መልእክትን የጻፈው ዮሐንስ ነው፣ ይህን ወንጌል የጻፈው ዮሐንስ ነው። ስለዚህ እንዳንዋሽ፣ በእግዚአብሔር ቤት ቆመን እንዳንዋሽ። የመጨረሻዋ ሕግ ትእዛዝ እግዚአብሔርን የመውደድ ምልክታችን ወንድማችን መውደድ ነው። ወንድምንና እህትን በመውደድ ውስጥ ብዙ የሚፈጸሙ ሕጎች አሉ። ሰውን ስንወድ ሰው እንዲጎዳ እንፈልግም። በአጠቃላይ ሰው እንዲጠቀም እንፈልጋለን። እንዲጠቀም ብቻ አይደለም፣ እኛ መጥቀም፣ እኛ መርዳት፣ እኛ ማንሳት፣ እኛ መጠገን፣ እኛ ማጽናናት፣ እኛ ተስፋውን ማለምለም እንችላለን።
ይሄ ነው እግዚአብሔርን መውደድ ማለት። እግዚአብሔርን የት አይተነዋል እስቲ ንገሩ። ሁሌ እግዚአብሔር የሚገለጠው በምን ይመስላችኋል? በሰው ነው። በጣም ደካማ በሆኑ ሰዎች ይገለጣል። በሰዎች ይገለጥልናል፣ ይሳላል፣ በፊታችን ይታየናል። በፊታችን እግዚአብሔርን አይተዋል ወይ? አዋይቼዋለሁ። ለምን? ምንም የሌለው ተራ የሆነ የወደቀ ሰው አንስቻለሁ። ያ ማለት የእግዚአብሔር ማደሪያ ራሱ እግዚአብሔርን መውደድ ማለት ይሄ ነው። የተቸገሩ የወደቁ ተውት፣ በሚበላ በሚጠጣ አይደለም፣ በብዙ ነገር የተቸገሩ ልባቸው ተሰብሮባቸው ተስፋ ቆርጠው ሰው አርቋቸው ቤተ መቅደስ ቤተ ክርስቲያን እንዳይመጡ ሰው ይጠቋቆምብናል ብለው ይህን ሰምተናል ብለው ቤታቸው ተቀምጠው መምጣት እየፈለጉ የእኛን አይን የእኛን መጠቃቀስ የእኛን ሐሜት የእኛን ምላስ ፈርተው ቤታቸው ይውላሉ። እነዚያን መውደዳቸው ያ ትእዛዙን ጠበቅን ማለት ነው። እና እግዚአብሔርን መውደዳችን ሰው እግዚአብሔርን መውደዱ የሚገለጠው በሚሰራው ስራ ነው፣ በምናደርገው ነገር ነው። ለዚህ ነው ደቀ መዝሙሩን ምንድን ነው ያለው? ትእዛዝ እሱ የጠየቀው ሌላ ነው። ዓለማዊ ነገር ተምታታበትና ደቀ መዝሙሩ ዓለምንና የእግዚአብሔር የሆነውን ደባልቆ ሲያቀርበው ወዲያው ቀየረበት ርዕሱን። የሚወደኝ ቢኖር ትእዛዜን ይጠብቅ አለ። ትእዛዜን ስንጠብቅ ደግሞ አለው እኔና አብ ወደ አንተ እንመጣለን፣ ከአንተም ጋር እንኖራለን። ወደ ገብር ምዕራፍ አንተን ማደሪያ ማረፊያ እናደርግሃለን። እኔ ብቻዬን አይደለሁ፣ አብም ይመጣል፣ ወልድም ይመጣል፣ መንፈስ ቅዱስም ይመጣል። አንተን ቤት እናደርግሃለን። አንተ ታቦቱ ለመንፈስ ቅዱስ ማለት ይሄ ነው። እናንተ የእግዚአብሔር ማደሪያ ቤተ መቅደስ ናችሁ ማለት ይሄ ነው። አብ ይመጣል፣ ወልድ ይመጣል፣ ሶስታችንም ወደ አንተ እንመጣለን። እና በራእዩ ደግሞ ዮሐንስ ምን ይላል? ምንድን ነው? አንኳኳለሁ የሚከፍትልኝ ቢኖር ምንድን ነው የሚለው? ራእይ ላይ አንኳኳለሁ የሚከፍትልኝ ቢኖር እገባለሁ ከእርሱም ጋር እራት እበላለሁ። ይሄ ማለት ነው እኔም ወልድም ኢየሱስ ክርስቶስ ነው እኔ አብ መንፈስ ቅዱስን እንመጣለን። ወንገብር ምዕራፍ ላይ ነው በአንተ ላይ ደግሞ ማረፊያ ማደሪያ። ስለዚህ ሰው የእግዚአብሔር ቤተ መቅደስ ነው የሚባለው ለዚህ ነው። ያም የሆነው መቼ መሰላችሁ? ትእዛዙ እንወደዋለን ብለን ትእዛዙ እንኳን ሙሉ በሙሉ 100% ጥረት ማድረግ አለ። ጥረት አንድ ቀን የረሳነውን ነገ የረሳነውን ትናንት የረሳነውን ዛሬ የረሳነውን ነገ እንደዚህ ያደረግን አላከበደብንም እኮ። ለወንድሞቻችን ለእህቶቻችን እኮ ቀዝቃዛ ውሃ ያለ እኮ ለዚህ ነው። እስኪያስብ ቀዝቃዛ ውሃ ያለ እኮ ለዚህ ነው፣ በጣም እንዳይከብድብን። ለምሳሌ ወተት ማር ቢል የት እናገኛለን? ሁሉ ሰው የለኝም እያለ ጽድቁን በምክንያት እንዳያስቀረው እኔ ምን የለኝ እንዳይል በቀዝቃዛ ውሃ ነው የጀመረው ጽድቁን። ያለው ካለው ማር መስጠት ይችላል፣ ወተት መስጠት ይችላል፣ የፈለገው ግን መነሻዋን ያደረጋት ሁሉም ምክንያት ለድሃው ለሀብታሙ እቤቱ ያለች በሩ ያለች ቀዝቃዛ ውሃ አለች ነው። በጣም ጽድቅ ከትንሿ ጀምሮ እኔ ምን አደርጋለሁ እኔ የለኝ እኔ እንዳንል ከትንሹ ልጅ ይሄ ነው። ወንድምን ማለት ከዚህ ነው። ወንድምን ማለት ከዚህ ነው። ጎበዝ እግዚአብሔር አለ። እግዚአብሔር ኃያል ነው፣ ፈጣሪ ነው። በላይ ደግሞ መንግስት አለው። የዚያ መንግስት ወራሾች አድርጎ ደግሞ የፈጠረን እኛን ነው። ያ መንግስት ደግሞ እንድንወርስ ስልጣን ተሰጥቶናል። የተሰጠንን ስልጣን የጣልነው ቀን ያ ርስት ከኛ ይወሰዳል። ስለዚህ የምንታገለው ትእዛዙን የምንጠብቀው የምንነሳ የምንወድቀው እኮ ያ መንግስት የተሰጠን መንግስት ዘላለማዊ የሆነው መንግስት ከእጃችን እንዳይወሰድብን ነው። ምክንያቱም ምን ብሏል እሱ? እናንተ ሰጥቻችሁ ነበር
መርጫችሁ ነበር እናንተ ቢያላችሁ ከናንተ ያልነበሩትን እጠራና እናንተ ትወጣላችሁ እነሱ ይገቡበታል ይላል። እናንተ መጀመሪያ ልጅ የበኩር ልጅ ነበራችሁ። እናንተ መጀመሪያ ተጠርታችሁ ነበር። እናንተ ተመርጣችሁ ነበር። ነገር ግን ለእናንተ ያ ነገር ናቃችሁት፣ ተዋችሁት። ወርቁን እንደምን አያችሁት? እንደ ብረት ቆጠራችሁት። ስለዚህ በሉ ሌላ የሚናፍቅ ደግሞ አለ፣ ያ ይገባል፣ እናንተ ውጡ ይልና ምን ያደርጋል? ያስወጣል። ስለ ይሄን ነው የሚወደኝ ቢኖር በትንሹ እያንኳኳ ሁለት ነው። አሁን እኮ እያንኳኳ ነው ልባችን። ከፈትልኝ ልግባ፣ እኛ ደግሞ አላስገባም። አሁን ያለም ጭንቀት እንደዚህ ያደቀ መዝሙር ዓለምን እንዴት ነው ብሎ እንደጠየቀው አሁን እኮ እያንኳኳ ነው ልባችን እየመጣ ነው። አብ ይመታል፣ ወልድ ይመታል፣ መንፈስ ቅዱስ ልባችን ያንኳኳል። ይሄን ክፍት ካርግለት ይገባል ወደ ገበር መራለ ያኔ ምና ረፍት ሰላም እናገኛለን። አሁን ቀጥሎ የሚያመጣው እሱ ነው። ትእዛዜን ከጠበቃችሁ ከኔ ጋር ከሆናችሁ ከወደዳችሁ ማለት እኔ አላበዛም ብዬ ነው። የተራበ ምናምን ያሉትን በምን ጠቅልየዋለሁ? በባልንጀራ ጠቅልየዋለሁ። የተራበ ማብላት፣ የተጠማ ብዙ ትምህርት አለው ሲላይ ግን እኔ ወንድምን በመውደድ ወንድም ሲወደድ እኮ ብዙ ነገር ይደረግ፣ ብዙ ነገር ይታስ። አሁን እኮ ወንድሞቻችን የምንገላቸው የምንጎዳቸው ሰይፋን ያዝ እንጂ ጋራን ያዝ እንጂ ጥይታን ያዝ እንጂ በምላሳችን የምንገላቸው ስንቶች ናቸው? በምላሳችን ግማሹን አርደን ደሙን አፈሰን፣ ግማሹን ወቅተን፣ ግማሹን ድሃ አርገን፣ ግማሹን ተመጽዋች አርገን፣ ግማሹን በወር ስንቱን ምላስ ሁለት አይነት መርገምና በረከት የሚወጣባት ሰይፍ የሚመነጭባት ምላሳችን ብዙ ሰው ልታጠፋ ትችላለች። አገር ታቃጥላለች ይችላል። ትንሽ እሳት ነች ግን ስትወጣ አገር ታቃጥላለች ሚላል የኛን ምላስ ትንሽ እሳት ነች፣ ማትታይ እሳት ነች አንደበታችን። እሷ አንዴ ስትቃጠል ዓለም ሁሉ ታቃጥለዋለች። ስለዚህ እችን ነው ተጠንቃችሁ ያዙ። ይሄን ካለ በኋላ እናንተ ጋር ትእዛዜን ይጠብቅ ካለ በኋላ ሁለተኛው ምንድን ያለው? ይሄ ብቻ አይደለም አለ። ትእዛዜን ስትጠብቁ መንፈስ ቅዱስ አጽናኝ ወደ እናንተ ይመጣል እና ምን ይሆናል? ብቻችሁን አትሆኑም። ቀጥሎ ያለውን ቅድም በሁለት ከፍ እየነገርኳችሁ ብቻችሁን ማን ይመጣላችኋል? መንፈስ ቅዱስ ስራው በነገራችን ላይ አሁን እኛ የምንመራው ቤተክርስቲያን የምላችሁ ምዕመናን አሁን የምንመራው ከቤተ መቅደሱ ጀምሮ እስከ ታች ድረስ ያለች የተናቀች ጎጆ ቤት እስካለች ድረስ የምትመራው በመንፈስ ቅዱስ የምትመራው የሚሞቱትም የሚያሉትም ሁሉም የሚመራው በመንፈስ ቅዱስ እና ምን ይላል አለ በትእዛዝ ስትኖሩ እሺ ስትሉ ይላል። እሺ ስትሉ እናንተ ሳትሉት ገና መንፈስ ቅዱስ ይመጣል። እርሱ ስራው ምንድነው? ማጽናናት። ከምን ያጽናናል? ከብዙ ነገር ያጽናናል። የዓለም ችግር ከኔ በተሻለ የዓለምን ችግር ምን እንደሚስባችሁ፣ ምን እንደሚጎትታችሁ፣ ምን የዓለም ደስታ የት ውስጥ እንደሚወስዳችሁ፣ የልጆች ፍቅር ለሃይማኖታችሁ፣ የወላጆች ፍቅር በወላጆች በልጆች ያለው ይሄ ነገር እንዴት አድርጎ ስቦ ይሄን ያልዘረዝረው እናንተ ስለምታውቁት ያ መንፈስ ቅዱስ አጽናኛችሁ ነው። እሱ ይመጣላችኋል ይላችኋል ደቀ መዛሙርቱ። ግን በደቀ መዛሙርቱ ደግሞ እኛን ይናገረናል። መንፈስ ቅዱስ አለ ከኔ ጋር በሉ። እርሱ መንፈስ ቅዱስ ስራው ማጽናናት፣ ማረጋጋት፣ ማስተማር፣ መግለጥ፣ ማረጋጋት፣ ጭንቀትን ማስወገድ፣ ብሩህ የሆነ ህይወት መስጠት፣ ተስፋን ማለምለም። ተስፋ የቆረጠው ሰው ተስፋው እንዲቀጥል ዛሬ የሌለው ነገ ይኖረኛል አለኝ ብሎ እንዲያምን ያደርገዋል መንፈስ ቅዱስ። ዛሬ የተጎዳው ነገን ይፈወሳለሁ ብሎ እንዲያስብ ያደርጋል። እያችሁ ይሄን መንፈስ ቅዱስ አጽናኝ ነው፣ ኃይል ነው፣ ብርታት ነው። ስለዚህ እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ሁላችንም በመጽናናት እንድንኖር የእግዚአብሔር ትእዛዝ መጠበቅ መቻል አለብን። ሶስተኛውና የመጨረሻው ያላቸው አሁን መንፈስ ቅዱስ ከመጣ እኔ አብ ከእናንተ ጋር ከኖርሁ የመጨረሻው አላቸው። ከዚህ በኋላ መንፈስ ቅዱስ ወደ እናንተ ከመጣ
አብና ወልድ ሁላችን ባንተ ካረፍን ባንቺ ካረፍ በኋላ ሰላም እሰጣችኋለሁ። ክብር ለስሙ ይሁን። ሰላም እሰጣችኋለሁ አለ። ሰላም ማለት በጣም ጥሩ ሰላም። እንግዲህ ሰላም እሰጣችኋለሁ ሲል ደግሞ ከዓለም ለይቶ ነው እያዩት ያለው ሰላም። የእስራኤልን ሰላም ያዩ ነበር። ሮማውያን ሲከፋቸው እስራኤል ትበተናለች፣ ትላለች፣ ይቆስላሉ፣ ይደማሉ። እያችሁ እኔ እንደ ዓለም ሰላም እንዳይታጣብን ነው። እኔ እንደ ዓለም ሰላም የዓለም ሰላም ነው የምንለው በጦርነት በምናምን በወታደር ጸጥ ሲል ነው ሰላም የምንለው እንጂ በዓለም ላይ የዓለም ሰላም የለውም። በኃይል አንዱን ይዞት የሆነ መረጋጋት ሲኖር ነው ሰላም የሚሆነው። ሰላም የሚባለው በዓለም ላይ የእግዚአብሔር ሰላም ግን በመከራ ውስጥ ራሱ ያለ ሰላም ነው። በዓለም ላይ በጦርነት ውስጥ ያለ ሰላም የለም። በእግዚአብሔር ግን በመከራ ውስጥ ሰው የእግዚአብሔር ከሆነ በኋላ መከራ እየተቀበለ እየተፈተነ ሰላም አለው። ያ ነው ከዓለም የሚለየው። የዓለም ሰላም በጦርነቱ ሰላም የለም፣ በመከራው ሰላም። የእግዚአብሔር ሰላም ግን በመከራ ውስጥ ሁሉ ያለ፣ መከራ እየተቀበለ ስለ እግዚአብሔር ደስታ የሚያስብ አያችሁ። ያን ነው ሰጣችኋለሁ፣ ማንም የማይወስድባችሁ ሰላም ነው የሚሰጣችሁ። የመጨረሻው ይሄ ነው። ትእዛዜን ስትጠብቁ ከኔ ጋር ስትኖሩ መንፈስ ቅዱስ ይመጣል፣ አብና እኔ እንመጣለን በእናንተና ከዚያ በኋላ ሰላማችሁ የተረጋገጠ ይሆናል። ዓለም እንደሚሰጠው ሰላም አይደለም እሰጣችሁ ይልና ልባችሁ አይደንግጥ። አሁንም ይላችኋል አይሸበር፣ አይዟችሁ ማለት ነው በቀላሉ። እናንተም አይዟችሁ፣ አይዞን። አሁን የምናየውን ነገር ላናየው እንችላለን። አሁን የምንሰማውን ነገር ላንሰማው እንችላለን። በእውነት ሁላችንም አንድ ልብ ሆነን አንድ ሀሳብ ሆነን ጥሩ ክርስቲያን ሆነን የእግዚአብሔርን እንወዳለን ብለን የእግዚአብሔርን ትእዛዝ ብንጠብቅ አሁን የምንሰማውን መከራ አሁን ሁሌ ስንጸልይ ክርስቲያኖች እንዲሆኑ ኦርቶዶክሶች ታረቁ የምንለውን አናየው፣ አንሰማው። አሁን እኛ ምን ሆነን መሰላችሁ? ለብ ሆነን ወይ አንበርድ ወይ አንሞቅም። ለብ አላል ወይ ምን አላል ልተፋህ ነው ያለ። አሁን ያንዱን እዚህ የራእይ ላይ ስታዩ 7 አብያተ ክርስቲያናት ያለ ያንዱን መሪ እንደዚህ ልተፋህ ነው፣ እቀጣሃለሁ፣ እመጣብሃለሁ ያለ። አሁን ከመጸለይ ይልቅ ተንኳተን ሄደን ሌላው ስለምንገባ ተንኳተን ሄደን ሌላ ስለምንፈልግ በቃ መንፈስ ቅዱስን ሳይሆን ሌላ የምንመካበት ነገር ስለምንይዝ መንፈስ ቅዱስ ከኛ ይርቃል። የእግዚአብሔርን ትእዛዝ አልፈጽም እንጂ እመኑን ሁላችንም አንድ ሆነን እግዚአብሔር መንፈስ ቅዱስን ብንጠይቀው ሁሉም ነገር አሁን የምንሰማውን አሁን የምናየውን ነገር ላንሰማው ላናየው እንችላለን። እስካሁን ያሻገራት የሰው ኃይል አይደለም፣ ቤተ ክርስቲያን ያሻገራት እግዚአብሔር መንፈስ ቅዱስ ነው። አሁንም ወደፊትም እንድትኖር የሚያረጋት እግዚአብሔር መንፈስ ቅዱስ ነው። ትጠፋለች የተባለው በዮዲት ጉዲት ዘመን ላይ አልጠፋችም፣ አለች። ምትጠፋ ቢሆን ተደምስሳ የምትጠፋው በመሐመድ ጊዜ ነበር፣ አልጠፋች። መሐመድ እንኳን ያን ሊቃውን እየጨረሰ እያቃጠለ እያወደመ አልጠፋችም፣ አለች። ምንድነው? ጠንካራ መሆን ይጠይቃል። እግዚአብሔርን ከልባችን መጠየቅ ያስፈልጋል። ለዚህ ነው ወደ እናንተ እንመጣለን፣ ከእናንተ ጋር እንኖራለን። ከዚያ ቀጥልና መንፈስ ቅዱስ ወደ እናንተ ይመጣል፣ መጽናናትን ይሰጣችኋል። ከዚያስ ሰላማችሁ የሚመጣው ከዚያ በኋላ ነው። አሁን እኛ ፊትና ኋላ እያደረግነው ነው። ትእዛዙን ሳንጠብቅ ቶሎ እረፍት ሰላም ማግኘት እንፈልጋለን። ትእዛዙን እንጠብቃለን። ትእዛዙን ካልጠበቅን በምንም አይነት መልኩ ሰላም የሚባለው ነገር ይሄ ኦርደር አድርጎ ነው ያስተማረን። መጀመሪያ ትእዛዜን ጠብቁ፣ ከዚያ እኔና አብ እንመጣለን፣ እናንተ ጋር እናርፋለን። ከዚያ ደግሞ ማን ይመጣል? ለዘላለም ከእናንተ ጋር የሚሆን የሚያጽናናችሁ፣ የጦርነት የለ ለቅሶ የለ የሚያጠፋ መንፈስ። ከዚያ በኋላ ሰላም የሚባለው እዚያ። አሁን እኛ ግን እጅና እግር ራስ እናገር አድርገን ምንም እግዚአብሔርን እየቀለድንበት ሰላም እንድናገኝ እንፈልጋለን። እግዚአብሔር አምላካችን ይቅር ይበለን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከእኛ ጋር ሆኖ የዛሬው ሥላሴ ከእኛ ጋር ሆኖልን በእውነት አሁን የምንመኘው ሰላም፣ እረፍት። እኛስ መቼም
ቅድም እንዳልኳችሁ የዓለም ሰላም ያለበት በኃይል የሚሆን በምንጻት ረጭ ሁሉም ራሱ ሲያከብር ሰላም ይመጣል። የተረጋጋ ሀገር የሰላም ሀገር ወጥቶ ምንገባበት ሀገር ስለሆነ ነው። አሁን ወደ ኋላ ስናይ ያቺ ግን መከረኛዋ ሀገራችን ኢትዮጵያ መከራዋን እየበላች የተነሳው ሁሉ ዝም ብሎ የሚላት ስለሆነች ይሄን መከራ እግዚአብሔር አምላካችን ያቀልልን። ነአምን በአብ ወነአምን በወልድ ነአጫጭብጭቡ ወነአምን በወልድ የተመሰገነ ይሁን።